በህይወታችሁ ውስጥ ትልቁ ጠላታችሁ ማን እንደሆነ አስባችሁ ታውቃላችሁ? አብዛኛው ሰው ጠላቱ አጋጣሚዎች፣ የገንዘብ ማጣት ወይም በዙሪያ ያሉ ሰዎች ይመስለዋል። ነገር ግን እውነታው ከዚህ ሙሉ በሙሉ የተለየ ነው። በህይወት ውስጥ ልታሸንፈው የምትታገለውና ትልቁና ከባዱ ጠላት በየቀኑ መስታወቱ ውስጥ የምታየው ራስህ ነህ። አንድ ነገር ለመስራት አቅደህ ነገ ሰራዋለሁ ብለህ ስትተው፣ አዲስ ልምድ ለመጀመር ወስነህ በሰነፍነትህ ስትሸነፍ ወይም እልምህን ለመከተል ስትነሳ አይሆንልኝም የሚል ድምጽ ከውስጥ ሲመጣ ውጊያውን ከውጪ ሳይሆን በውስጥ እየተካሄደ እንደሆነ ማወቅ አለብን። ዛሬ በቪዲዮአችን ይህንን ከራስ ጋር የሚደረግ ውጊያ ዘ ባትል አጌንስት ዩርሰልፍ እንዴት ማሸነፍ እንደምንችልና የህይወታችን አዛዥ መሆን የምንችልበትን መንገድ በሰፊው እንመለከታለን። እስከ መጨረሻው አብራችሁን ቆዩ። ወደዚህ ቻናል በደህና መጣችሁ። ዛሬ የምናየው ይዘት አእምሮአችሁን በጽናት እንድታነጹ፣ የውስጥ ፍርሃታችሁን እንድታሸንፉና ህልማችሁን ወደ እውነት እንድትቀይሩ የሚያግዝ ወሳኝ የህይወት ትምህርት ነው። ለቻናሉ አዲስ ከሆናችሁ አሁኑ ሰብስክራይብ በማድረግ የዚህ ቻናል ቤተሰብ ይሁኑ። አሁን በቀጥታ ወደ ዋናው ትምህርት እንለፍ። ቁጥር 1 የውስጥ ድምጽህን ለይተህ እወቅ። በጭንቅላትህ ውስጥ ሁልጊዜ የሚያወራ ድምጽ አለ። ውድቀትን የሚያስታውስህ፣ አትችልም የሚልህና ፍርሃት የሚፈጥርብህ ድምጽ አለ። ይሄ ድምጽ እውነተኛ ማንነትህ ሳይሆን የአእምሮ የመከላከል ባህሪ ነው። ራስን ማሸነፍ የሚጀምረው ይህንን አሉታዊ የውስጥ ድምጽ እውነተኛ ማንነትህ እንዳልሆነ ተረድተህ መቃወም ስትጀምር ነው። ቁጥር 2 በስሜትህ ሳይሆን በመርህ ተመራ። ስሜትህ ሁልጊዜ ቀላሉን፣ እረፍት የሚሰጠውንና ጊዜያዊ ደስታ የሚሰጠውን መንገድ ይመርጣል። ደስ ሲለኝ እሰራለሁ ብለህ ከጠበቅ ህይወትህ በቦታው ይቆማል። ከራስህ ጋር የምታደርገው ውጊያ የምታሸንፈው ስሜትህ ቢከለክልህም እንኳን የተቀመጠውን መርህና ግብ በመከተል ተግባር ላይ ስታውለው ብቻ ነው። ቁጥር 3 የሰነፍ ሐሳቦችን ማሸነፍ። አእምሮአችን አንድ ከባድ ስራ ለማስቀረት በሺ የሚቆጠር ምክንያቶችና ሐሳቦችን የመደርደር አስደናቂ አቅም አለው። ዛሬ ደክሞኛል፣ ነገ ይሻላል የሚሉ ምክንያቶችን አትስማ። ስራው በትንሽም ቢሆን እንኳን ወዲያው መጀመር ሐሳቦችን አይል ያከሽፈዋል። ቁጥር 4 የራስን ወሰን መስበር። ምቾት የሚሰጥ ቦታ ኮምፈርት ዞን የእድገት ጠላት ነው። አእምሮ ከሚያውቀውና ከተለመደው ነገር ውጪ ለመውጣት ሲፈራ ራስን ማስገደድ አለብን። አዳዲስ ነገሮችን መሞከር፣ ከባድ ስራዎችን መጋፈጥና አስቸጋሪ ሁኔታዎችን ማለፍ አእምሮ የነበረበትን ውስንነት እንዲሰብር ያደርገዋል። ቁጥር 5 ትናንሽ የዕለት ተዕለት ድሎችን ማከማቸት። ከራስ ጋር የምታደርገው ውጊያ በየቀኑ የሚደረግ ትናንሽ ውሳኔ ላይ የተመሰረተ ነው። ማለዳ በሰዓቱ መነሳት፣ ቃልን ማክበር፣ ጤናማ ምግብ መምረጥና ስፖርት መስራት። እነዚህ ትናንሽ ድሎች ለአእምሮ እኔ ራሴን ማሸነፍ እችላለሁ የሚል ትልቅ የውስጥ ጥንካሬ ይገነቡለታል። ቁጥር 6 ፍርሃትን እንደ መመሪያ መጠቀም። አንድ ነገር ለማድረግ ስታስብ ከባድ ፍርሃት ከተሰማ አብዛኛውን ጊዜ ያ ነገር ማድረግ አለብን። ቦታው እንደ ምክንያት መጠቀም አለብን። አእምሮ ራሱን ለማሳደግ የምታደርገውን ጥረት በፍርሃት ለማስቆም ይሞክራል። ፍርሃቱን ተጋፈጠው። ወደፊት ስትራመድ አእምሮን የማሸነፍ አቅም ይጨምራል። ቁጥር 7 ጽናትና ራስን አለመተው። በዚህ ውጊያ ውስጥ አንዳንዴ ልትወድቅ፣ ልትሰንፍ ወይም ልትሸነፍ ትችላለህ። ዋናው ነገር ውድቀት እንደ መጨረሻ አለመቁጠር። የወደቀ ሰው ይነሳል። ጠንካራ ሰው ደግሞ ከስህተቱ ተምሮ ውጊያውን ይቀጥላል። ራስን ሳታስጨንቅ ግን ደግሞ ሳትሰንፍ በጽናት መቀጠል የድል ትልቅ ቁልፍ ነው። ራስን ማሸነፍ ማለት በዓለም ላይ ካሉ ውጊያ ውስጥ ሁሉ ትልቅ ድል ነው። ውጪ ያለው ዓለም ከመቀየር በፊት በውስጥ ያለውን ፍርሃት፣ ሰነፍነትና ጥርጣሬ ማሸነፍ አለ። ራስን ማሸነፍ ስትጀምር በዓለም ላይ ሊያስቆም የሚችል ምንም ነገር የለም። የዛሬ ቪዲዮ ይህን ይመስል ነበር። ከራስ ጋር የምታደርገው ውጊያ ለማሸነፍ ዛሬ ልትወስደው የወሰንከውን እርምጃ ምንድን ነው? እንደተለመደው ኮሜንት ላይ አጋራኝ።